ኧረ ፍትህ ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ? ሰላም ጤና ይስጥልኝ ውዴ ሸዋ ዩቲዩብ ተከታታይ ቤተሰቦች እንደምሰነበታችሁ። ሁላችሁም የሰው ዘሮች በሙሉ ባላችሁበት በዓለም ዳርቻ ሁሉ ሰላም፣ ፍቅር፣ አንድነት የሰፈንና የበዛላችሁ ይሁን እያልኩኝ ዛሬም ወደ እናንተ ብቅ ብያለሁ ውድ ቤተሰቦቼ። ሰላም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። እኔ ስሜ ነፊሳ ሀሰን እባላለሁ። የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ ውስጥ እየኖርኩ ያለው 8 ዓመት ሆኖኛል። የ8 ዓመት ደሞዝ ምንም አይነት ደሞዝ ሰጥቶኝ አያውቅም ሰውዬ ማለት ነው። የምሰራው 3 ቤት ነው። በዛ ላይ ደግሞ ገንዘብ ስጠኝ በምልበት ሰዓት ይደበድበኛል ማለት ነው። ይመታኛል፣ ያሰቃየኛል እና በጣም ችግር ውስጥ ነው ያለሁት ማለት ነው። ይህን ለሚመለከተው አካል ሸርሸር አድርጉልኝ። ሙስሊሞቹ በአላህ ክርስቲያኖቹ ደግሞ በእግዚአብሔር ለሚመለከተው አካል አድርሱልኝ ማለት ነው። እና በጣም ድብደባ አለ። በጣም ስቃይ ነው ያለሁት። መተኛት አልችልም። በጣም ከባድ ሁኔታ ውስጥ ነው ያለሁት ማለት ነው። እና ሰውዬ ዩዝ ላይ ጆሮዬ ላይ ጉዳት አድርሶብኛል ማለት ነው። ቤተሰብ እንግዲህ እህታችንን እንደሰማናት ነው። ያው ሁላችንም እንግዲህ በቻልነው ይህን ቪዲዮ የምንሰማ ሁሉ በየቦታው ሼር እያደረግንላት የሚያግዛት አካል እንዲያግዛት ማድረግ ነው ማለት ነው። መጀመሪያ ነው አንድ ነገር ሳይፈጠር ህይወት ሳያልፍ የከፋ ነገር ሳይደርስ እንግዲህ እንደዚህ ድምፅ ከተሰማ ማገዝ ያለብን እህቶቻችንን ማለት ነው። በየቦታው እንግዲህ እግዚአብሔር አምላክ ስቃይ የበዛበት ሁኔታ ነው ያለው። በተለይ ኢትዮጵያኖች ላይ ያለው ነገር እጅግ በጣም ያሳዝናል። እጅግ በጣም ከባድ ሆናል። በተለይ እንደው እውነት እድል ነው እንደ አንዳንድ ጊዜ በሀገርም ከሀገር ውጭም ባለው ነገር በእህቶቻችን ላይ የሚደርሰው ነገር እጅግ በጣም እያሳቀቀና እያሳሰበን ያለውና እኛው ለእኛው ለወገን ደራሽ ወገን ነውና እኛው ለእኛው መረዳዳት አለብን እላለሁ። ሁላችሁም በየፕላትፎርሙ ሼር እያደረጋችሁ እንተባበራት እላለሁ። እህታችን ይላል በቤይሩት ሀገር ስትሰራ ቆይታ ወደ ሀገሯ ትመለሳለች። እንግዲህ በቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ 4 ተጠርጣሪዎች የሜትር ታክሲ አገልግሎት ሰጪ በመምሰል ኮድ 2 ይልና ታርጋውን ይዘረዝራል። የኮሮላ መኪና አሳፍሯት ከቦሌ አየር ማረፊያ ይዟት ይወጣሉ። ከዚያም ትንሽ እንደሄዱ ትራፊክ መጣበን እንዳንያዝ እዚህ ጋር ወረጂና ማዶ ተሻግረሽ እናሳፍርሻለን እንጠብቅሻለን ይሏታል። ተበዳይም የተባለችውን ሰምታ ስትወርድ ሻንጣዎቿን እንደጫኑ ሿሿ ሰርተዋት ዘረፋ ፈጽሞባት ያመልጣሉ። ነገር ግን ይህ ሲሆን አንድ ጉዳዩን በአይነ ቁራኛ ሲከታተል የነበረ እግረኛ የመኪናውን ሰሌዳ በስልኩ ፎቶግራፍ አንስቶ ለኢትዮጵያ ፌደራል ፖሊስ የትራፊክ ቁጥጥር የአደጋ ምርመራ አመራር አባላት እንግዲህ ይሰጣል ማለት ነው። የትራፊክ ፖሊሶቹም የደረሳቸውን መረጃ መሰረት በማድረግ ተጠርጣሪዎቹን በጂፒኤስ በመከታተል አራቱንም ተጠርጣሪዎች ልደታ አካባቢ በቁጥጥር ስር አውሏቸዋል። በተጨማሪም በተጠርጣሪዎቹና በተሽከርካሪ ላይ ፍተሻ ተደርጓል። በዚህም ከተለያዩ ግለሰቦች የሰረቋቸው 7 ታች ስክሪን ሞባይል ስልኮች፣ 2 በተን ስልኮች ከተለያዩ ግለሰቦች የሰረቋቸው 84485 ብር፣ 5 ባለ 500 ሪያል፣ 1 ባለ 200 ሪያል፣ 3 ባለ 10 ሪያል፣ 2 ባለ 5 ሪያል ኖቶችን የያዙ እንግዲህ መያዙን የፌደራል ፖሊስ አስታውቋል። የግል ተበዳይም ወይዘሪት በላይነሽ ንብረታቸውን ተረክበው በሰላም ወደ ቤታቸው እንደሄዱም ፖሊስ ገልጿል። የኢትዮጵያ ፌደራል ፖሊስ ትራፊክ ፖሊሶች በኤግዚቢትነት የተያዙ ንብረቶችና ተጠርጣሪዎቹን በቦሌ ክፍለ ከተማ የፖሊስ መምሪያ ለሀርቡ ፖሊስ ጣቢያ አስረክቧቸዋል ማለት ነው። አራቱም ተጠርጣሪዎች በጥቆማ መሰረት ልደታ አካባቢ በቁጥጥር ስር በጣም ይገርማል። እንግዲህ እኛ በተለይ በሰው ሀገር የምንኖር ኢትዮጵያኖች በሰው ሀገር ላይ የሚደርስብን ነገር ለኛ ምን ይገርማል፣ ምን ይደንቃል። እውነቴን ነው የምላችሁ። ሰው በሀገሩ ሀገር አለኝ ብሎ በሰው ሀገር ሲንከራተት ቆይቶ ወደ ሀገሩ ከገባ በኋላ ደግሞ እንዲህ ያለ ፈተና፣ እንዲህ ያለ ወጥመድ፣ እንዲህ ያለ ክስረት አስባችሁታል? ህይወትን ማለፍ እኮ ይኖራል። እነዚህ ሰዎች እኮ የማይመች ነገር ላይ ሆነው እንጂ የሚመች ቦታ ላይ ቢያገኟትና የሚመች ቦታ ላይ ቢያደርሷት ኖሮ ይች ልጅ
አስባችሁታል? ህይወቷንም ያሳልፋሉ ማለት ነው። እና ግን የማይተውን አምላክ የማይረሳን ጌታ ስላለ ብቻ ህይወቷንም ገንዘቧንም ታድጎላታል። የሌሎችም ደግሞ እንዲሁ ሀቃቸው እንዲወጣም አድርጓል ማለት ነው። እንግዲህ አስቡት። እውነት በዚህ ልክ እጅግ አሳፍረናል። እጅግ እንዲሁ ሰው ወደ አውሬነት ተቀይሯል እንዴ! የእውነት ነው የምላችሁ። እኔ እንዴ በሚደረገው ነገር እንዴ በሴት ልጅ ላይ እየደረሰ ባለው ጥቃት፣ ባል በሚስቱ ላይ እያደረሰው ነገር፣ ሚስት በባሏ ላይ እንዲ ወንድም በወንድሙ ላይ፣ አረ ምን ላይ ነው የደረስነው? እውነት አረ በጣም ነው የሚያሳፍረው። እግዚአብሔርን አንዳንድ ጊዜ እንዴ ሰው ሀገር አለን ብሎ ራሱ እንዴት ወደ ሀገሩ ይግባ እንዴ? እውነቴን ነው ብላችሁ በጣም የሚገርም እኮ ነው። በቃ በጣም የሚያሳዝን ነው። እና አሁን እንጃ ብቻ ምን እንደው ምላሹ በጣም ከባድ ነው። እውነት ያስፈራል። እኔ አንዳንድ ጊዜ እግዚአብሔርን ዝምታ እያስፈራኝ ነው። ምክንያቱም ይህ በደላችን፣ ይህ ኃጢአታችን፣ ይህ ክፋታችን፣ ይህ ተንኮላችን ብዛቱ ምላሹን እያስፈራኝ ነው። እና እግዚአብሔር አምላክ ሆይ እንግዲህ እኔ ምን እንደምል አላቅም። ለማን ልብ መስጠት እንዳለበት እሱ ያውቃል። ልቦና ይስጥልን፣ እውነት ልቦና ይስጥልን። እኔ አላቅም እና በጣም ያሳዝናል። ስትገቡ እባካችሁን ራሳችሁን ጠብቁ። ወገን ዘመድን በመጀመሪያ አስቀድማችሁ የምትገቡበትን ሰዓት የምትደርሱበትን ሰዓት ስለምታውቁት እዛ እንዲቆመው እንዲጠብቋችሁ አድርጉ። ባገኛችሁት ነገር ይሄዳለሁ ብላችሁ ዝም ብላችሁ ተነስታችሁ አትግቡ። ህይወትን ማለፍ አለ፣ ገንዘብ ብቻ አይደለም። እና ሁላችሁም ራሳችሁን ጠብቃችሁ ስትገቡ ከወዲሁ ቅድመ ዝግጅት ማድረግ እንዳለባችሁ አትርሱ ወገኖቼ። እዚህ ስትደክሙ የቆያችሁትን እዚህ ስንት መከራ ስታፈራርቁ ቆይታችሁ ስትገቡ ደግሞ ፎይ ብላለሁ ብላችሁ ዝም ብላችሁ በውሮ ብላ አትበሉ። እባካችሁን ተጠንቀቁ። በጣም ጥንቃቄ ያስፈልጋል። በጣም እውነት አሁን ይሄ ድርጊት እንዲህ በአደባባይ ወጣ፣ ብዙ ነገር ተባለ፣ ለአንድ ሰሞኑ ይረሳል። በቃ ሌባ ላመሉ ዳቦ ይልሳል አሉ። ስለዚህ ምንም ነገር ይህን አስታውሶት ዳግም ሌሎች ይህን ነገር ይተውታል ወይም ደግሞ ይህን ነገር አይፈጽሙትም የሚል ዋስትና የለም። ስለዚህ እኛው ለራሳችን ከእግዚአብሔር በታች መሆን ያለብንን ነገር ማድረግ ነው። ከዛ በዘለለ ለሚያምን ሁሉ ይቻላል። እንደዚህ እግዚአብሔር እንደዚች ልጅ እግዚአብሔር እንደማይተውንም እርግጠኞች ነን። ነገር ግን በቻላችሁት ምን ማድረግ ነው ያለባችሁ? ከወዲሁ ቤተሰባችሁን አዘጋጅታችሁ በቃ ክፍለ ሀገር የሆናችሁ ከተማ ገብተው አድረውም ቢሆን እንዲጠብቋችሁ ማድረግ፣ ሰዓታችሁን አመቻችታችሁ ቢያንስ 2-3 ሰዓት ለምን 4-5 ሰዓት አይቀመጡም? ቀደም ብላችሁ ተናግራችሁ የምትገቡበትን ሰዓት እንትን ስትሉ ከወዲሁ መናገር አለባችሁ ማለት ነው። እና እንደዚህ ከንቱ ውዳሴ ሆኖ እንዳይቀር ስራችሁ ሁሉ መጠንቀቅ አለባችሁ። በተለይ የመዳም ቅመሞች ማለት ነው። እባካችሁ እርዱኝ፣ የኢትዮጵያ ሕዝብ እርዱኝ፣ እባካችሁ ለእናቴ እርዱኝ፣ ለእናቴ ብላችሁ በሰው ሀገር እንዳልቀር እባካችሁ። አሁን በረዘግቼ ነው ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ ረፍሃ ነው ያለሁት። እባካችሁ እርዱኝ፣ ሊገሉኝ ነው ሰዎቹ፣ እርዱኝ። በር ቆልፌ ነው ያለሁት። አሁን ሰዎቹ ወጥተዋል። እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጪ መቃብር አዘጋጅተዋል። ሊገሉኝ ስለሆነ ማለት ነው። እባካችሁ የኢትዮጵያ ሕዝብ እርዱኝ። እባካችሁ ቶሎ ካልደረሳችሁልኝ እሞታለሁ። እባካችሁ እርዱኝ። እንግዲህ እህታችንን እንደሰማችኋት ነው። እባካችሁን ሼር እያደረጋችሁ ለወገን ተደራሽ እናድርግ ማለት ነው። እንዳጠቃላይ የተቸገረው በየቦታው ብዙ ነው። ሁላችንም የራሳችን ችግር አለ፣ ከኛ የባሰ ደግሞ አለ ማለት ነው እና እባካችሁ ወገን ለወገን እንረዳዳ። ሼር እያደረጋችሁላቸው ተደራሽ እናድርግ። የሚረዳቸው አካል፣ በቅርበት ያለ አካል፣ የሚመለከተው አካል ማገዝ ስላለበት ሼር እያደረግን መረዳዳትና መተሳሰብ አለብን ብዬ አምናለሁኝ። እንግዲህ አንዳንድ ጊዜ አሁን የእህታችን ሁኔታ ስረዳው ምናልባት ውስጧ ላይ ፍርሃት፣ ስጋት ስላለ ነው። እነሱ ጭሆታቸው የተለያየ የሚያደርጉት ነገር በራሱ ለእኛ አዲስ ነገር ነው የሚሆንብን እና ይቺ ልጅ አዲስ ነው የምትመስለኝ ስገምት። ቋንቋም ብዙ ላታክ ትችላለች እና በተለያየ መልኩ
በጣም ስጋትና ፍርሃት ውስጥ ሆናለች። ተንኮል ቢያስቡ ኖሮ ኢንተርኔትም አይለቁላትም፣ ኢንተርኔትም አታገኝም። ምንም ነገር እንትን ላትል ትችላለች። ስልኳንም እንትን ሊሉ ይችላሉ እና ሊቀሙ ይችላሉ። የዚህን አሁን ምናልባት በህጋዊ ከሆነ ሄደች ልጅ ለራሳቸው ሲሉ እንደዚህ አይነት ነገር አይፈጽሙም። ግን ያው እሷ ፈራች፣ ሰጋች ከሚያደርጓት ነገር ከምታየው ከሚያሳየዋት ባህሪ ተነስታ ብዙ ነገሮች በጭንቀት ውስጥ ነው ያለችው እና በዚህ መሀል አእምሮ ራሱ ይበላሻል። እውነቴን ነው የምላችሁ፣ ሌላው ሳይሆን አእምሮ በራሱ ይበላሻል እና እባካችሁ ለወገኖቻችን ለእህቶቻችን ለሚሰቃዩ በቃ በዚህ አይነት ነገር ውስጥ ላሉ ችላ ሳንል እጃችን ሳያርፍ ሼር እያደረግን ተደራሽ እናድርግላችሁ። በየፕላትፎርማችሁ ሁላችሁም ሼር ፖስት እያደረጋችሁ አግዙ፣ እንተጋገዝ እላለሁኝ። ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በመልካም ነገር እስክንገናኝ መልካም ቆይታ ይሆንላችሁ። ውድ ቤተሰቦቼ የምወዳችሁ ማከብራችሁ ስለምታበረታቱኝ እጅግ በጣም ቴንኪው ብያለሁ። ኧረ ፍትህ ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ?